አብዛኛውን ጊዜ ወደ ተለያዩ ተቋማት ጎራ ስትሉ ከማኔጀሮች አጠገብ የማይጠፋ አንድ ነገር አለ። እሱም ካላንደር ነው። እነሱ ስኬጁል ያደረጉትን ነገር ለመከታተል ስለሚጠቅማቸው ከአጠገባችሁ ያስቀምጣሉ። ከዚሁ ጋር በተገናኘ አንድ አመት ውስጥ ያሉትን እያንዳንዱን ቀን የምናውቅበትን መንገድ ኤክሴል ላይ ያሳያቸዋለሁ። ተከታተሉ። እንደምታውቁት ካላንደር በምንመለከትበት ጊዜ በአመት ውስጥ ያሉ ቀኖችን ቢጽፉም ለምሳሌ እሁድ ስንት ናቸው ብለን ማወቅ ብንፈልግ እያንዳንዱን ወር እየሄድን እንቆጥራለን። ይህ ደግሞ ጊዜ የሚፈጅና የሚሰለች ነው። ስለዚህ በዚህ ቪዲዮ በቀላሉ እነዛን ቀናት እንዴት ማወቅ እንደምንችል አሳያችኋለሁ። ይሄንን ለማድረግ በዚህ መልኩ ወደ ኤክሴላችን ከገባን በኋላ ሲኩዌንስ እንለዋለን። ሲኩዌንስ ብለን በዚህ መልኩ እንከፍታለን። ከዛ በኋላ 52 እንላለን። 52 ኮማ አድርገን 7 እንላታለን። 7ን ኮማ እናደርጋትና ይሄኛው መነሻውን ቀን እንሰጠዋለን። ለምሳሌ 12 29 25 እንለዋለን። ይህንን እንደ መነሻ ቀን እንጠቀማለን ማለት ነው። ስለዚህ ኢንተር በምንልበት ጊዜ በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ በዚህ አመት ውስጥ እሁድ የሚሆኑት ወይም ደግሞ ሰኞ የሚሆኑት በዚህ መልኩ ያስቀምጥልናል። እንደዚሁ ደግሞ ማክሰኞ እያልን በዚህ መልኩ ሁሉንም ቀናቶች አመት ውስጥ ያሉትን ቀናቶች እንደዚህ ማግኘት እንችላለን በቀላሉ ማለት ነው። ስለዚህ ስኬጁሎችን ማስቀመጥ ብትፈልጉ በዚህ መልኩ በቀላሉ ቀኖችን ለይታችሁ ማወቅ ትችላላችሁ ማለት ነው። ቴንኪው